በመጀመሪያ የሁሉ ፈጣሪ፣ የሕይወት ምንጭ፣ የሰላም ንጉሥ፣ ፍጥረትን ካለመኖር ወደ መኖር ያመጣ ልዑል እግዚአብሔር ክብር ምስጋና ይገባዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንዳንድ ጊዜ የማያውቁትን አውቃለሁ ብሎ ሲያሳዩት ከማፈር አለማወቅን አውቆ አንብቦ መረዳትን የመሰለ ታላቅ ዕውቀት የለም። ይህ ጠቢብነት ነው። ይህች ስንዱ እመቤት ቤተ ክርስቲያናችን አባቶቻችን በስሜት ሳይሆን በስሌት ድንቅ በሆነ ተጋድሎ ሃይማኖታችንን አቆይተውልናል። መንፈስ ቅዱስ ሳይለያቸው ብዙን አስተካክለው አዘጋጅተው ሥርዓተ አምልኮቱን፣ ትውፊቱን፣ ገድሉን፣ ስንክሳሩን፣ ትምህርቱን ሁሉ በሚገባ ሳያጎሉ ለእኛ ልጆቻቸው አስረክበውናል። እኛም የተረከብነውን ሁሉ የሃይማኖታችን ሥርዓት ለልጆቻችን የማስረከብ ኃላፊነት አለብን። ሰይጣን እነሱን ታግሎ ሳያሸንፍ ዛሬ በእኛ ጊዜ ተመችቶት ቦታ አግኝቶ በማወቅም ይሁን ባለማወቅ የእሱን ጉዳይ ስንፈጽም ስንተገብር እንገኛል። አባቶች በመጽሐፍ ሰውን በአራት ይከፍሉታል፣ በእውቀቱ እና ያወቀውን በመግለጹ። አንደኛው ሰው በነገሮች አለመመቻቸት ይሁን በአጋጣሚ አያውቅም፣ እውቀትም የለውም። አለማወቁን አውቆ ዝም ማለትን ያበዛል፣ ማዳመጥ ብቻ። ሁለተኛው ሰው ደግሞ ይህም ሰው እንደ መጀመሪያው አያውቅም፣ ችግሩ ሳያውቅ ልክ እንደሚያውቅ ይቀባጥራል፣ ልክ እንደሆነ ገምቶ ያወራል፣ ያው በሰው ፊት በትዝብት ይወድቃል። ሦስተኛው ሰው ያውቃል፣ ትንሽም እውቀት አለው። እውቀቱን ለመግለጽ በራሱ ጊዜ ተነስቶ ይናገራል፣ ያስተምራል፣ ሰውንም ይረዳል። አራተኛውና የመጨረሻው ሰው በደንብ ያውቃል፣ እንደማያውቅ መስሎ ይኖራል። ቢሉትም አይናገርም፣ በግድ ካሉት ግን ይተነትናል። ስናጠቃልለው በቤተ ክርስቲያን ትልቁ ቁም ነገር ትሕትና ነው። አንደኛው አይነት ሰው ባያውቅም አውቃለሁ የሚለው በትሕትና ወደ ሁለተኛው ተማሪነት መምጣት አለበት። አራተኛው ደግሞ ዕውቀቱን ለቤተ ክርስቲያን ጥቅም እንዲውል ማበረታታት ይገባል። ሳያውቁ አውቃለሁ የሚለው ተከራካሪው፣ አለማወቁን አውቆ የሚማር ደቀ መዝሙር፣ አውቆ የሚያስተምር የቀና መምህር፣ አውቆ ዝም የሚል ባህታውያን ምስጢረኛው። በአራተኛው ያሉት ለዝና ወይም ለውዳሴ ከንቱ አይጠቀሙበትም። በግድ ካልተጠየቁ ወይም መንፈስ ቅዱስ ካላነሳሳቸው በቀር ዕውቀታቸውን አይገልጡም። እንግዲህ በዘመናችን በአሁኑ ባለንበት ሳያውቁ ለማስረዳት መሞከር የሚጥር ብዙ ሰው አለ። አንዱም እኔ ብሆንም ለማወቅ ብጥር መልካም ነው። አላዋቂ ሳሚ እንዳይሆንብን ብንጠነቀቅ መልካም ነው። እና ዛሬ የዕለቱ ትምህርታችን ስለ ድህነት ነው። በመጀመሪያ የእኛ ቤተ ክርስቲያን መጽሐፍ ቅዱስን ጠንቅቃ ከማወቋ ባለፈ መጽሐፍ ቅዱስን አትገድብም ማለት ቤተ ክርስቲያን የመጽሐፍ ቅዱስ ባለቤት፣ ጠባቂና ትክክለኛ ተርጓሚ ናት ማለት ነው። እንዴት? ቤተ ክርስቲያን ከመጽሐፍ ቅዱስ በፊት ነበረች። ለምሳሌ አዲስ ኪዳን ላይ ያሉት መጽሐፍት ከመጻፋቸው በፊት ቤተ ክርስቲያን በሐዋርያት ስብከትና ሥርዓት አምልኮት ትኖር ነበር። አትገድብም ሲባል መጽሐፉን እየጠበቀችውና እየሰጠችን እሷው ናት ማለት ነው። መጽሐፍ ቅዱስ በግል ሕይወት ብቻ ሲተረጎም ወደ ተሳሳተ መንገድ ሊመራ ይችላል። ቤተ ክርስቲያን መጽሐፍ ቅዱስን አትገድብም ሲባል ቃሉን በሐዋርያዊ ትውፊት መነጽር ትተረጉማለች። የቃሉን መንፈሳዊ ምስጢር ለምዕመናን በስፋት ታስተምራለች እንጂ አትደብቅም ወይም አታፍንም። መጽሐፍ ቅዱስ ከመንፈሳዊ ሕይወትና ከሥርዓት አምልኮ ለይቶ ከማየት ትጠብቃለች። ቤተ ክርስቲያን መጽሐፍ ቅዱስን እንደ ታሪክ መጽሐፍ ብቻ ሳይሆን በየቀኑ በቅዳሴ በጸሎትና በበዓላት ውስጥ በሕይወት እንዲተገበር ታደርጋለች። ቃሉ በመጽሐፍ ተጽፎ ብቻ እንዳይቀር በምዕመናን ሕይወት ውስጥ የሚበራ መብራት እንዲሆን ታደርጋለች። ባጭሩ ቤተ ክርስቲያን ለመጽሐፍ ቅዱስ እንቅፋት አይደለችም። ይልቁንም መጽሐፍ ቅዱስ ተጠብቆ እንዲቆይ በትክክል እንዲተረጎም እና በሰዎች ሕይወት ውስጥ ፍሬ እንዲያፈራ የምታደርግ እናት ናት ማለት ነው።
የኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ድህነትን እንደ ሂደት ስታስተምር በዚህ ጉዞ ውስጥ ምስጢራዊ ቤተ ክርስቲያን እንደ መንገዱ ስንቅና እንደ ሕክምና መሳሪያ ያገለግላሉ። ቤተ ክርስቲያናችን ድህነትን እንደ ሂደት ስታስተምር ሐዋርያቶችን እንደ እማኝ፣ መጽሐፍ ቅዱስን እንደ ማስረጃ ጠቅሳ ነው። ለምሳሌ ንስሐ የሁል ጊዜ መታደስ መለወጥ ነው። በድህነት ጉዞ ውስጥ ሰው ደካማ ስለሆነ ሊወድቅ ሊስት ይችላል። ንስሐ ደግሞ ያ የወደቀውን የሳተውን ሰው መልሶ የማቆም አቅም አለው። ኃጢአተኛው መናዘዝ ብቻ ሳይሆን ከአሮጌው ሕይወት ወደ አዲስ ሕይወት የመመለስ ሂደት ነው። ንስሐ ካልገባችሁ ሁላችሁ እንደዚህ ትጠፋላችሁ ይላል የሉቃስ ወንጌል ምዕራፍ 13 ቁጥር 3። ይህ የሚያሳየው ድህነትን በሂደት ጠብቆ ለመጓዝ ንስሐ የግድ መሆኑ ነው። ሌላው ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 54። እዚህ ጋር አለው የሚለው ቃል ዛሬ በሂደት ውስጥ ያለውን ዋስትና ያሳያል። በሃይማኖታችን ሥጋን ለነፍስ ማስገዛት ያስፈልጋል። ጾም፣ ጸሎት፣ ስግደት በድህነት ሂደት ውስጥ ነፍስን ከምድራዊ ፍላጎት ለይተው ወደ እግዚአብሔር የሚያቀርቡ መንፈሳዊ ተጋድሎዎች ናቸው። ይህ ሂደት መምሰል ይባላል። ማለትም በጸጋ እግዚአብሔርን የመምሰል ሂደት ነው። ማለት የእግዚአብሔር ቅድስና፣ ፍቅር እና ዘላለማዊነት በጸጋ በእኛ ላይ ይታያል። ፍቅር እግዚአብሔር ፍቅር እንደሆነ ሁሉ ሰውም ጠላቶችን እስከ መውደድ ሲደርስ እርሱን እየመሰለ ነው። ትሕትና የክርስቶስን ትሕትና ሲለብስ፣ ይቅርታ እንደ እግዚአብሔር ይቅር ባይ ሲሆን። በሃይማኖታችን ትምህርት ለብቻ መዳን የለም። ድህነት በቤተ ክርስቲያን ጥላ ስር ከቅዱሳን ጋር በአንድነት የሚደረግ ጉዞ ነው። አንዱ ለሌላው ይጸልያል፣ አንዱ ለሌላው ያግዛል። ድነናል ስንል ክርስቶስን ቤዛነት ማመናችንን፣ እንድናለን ስንል ደግሞ በጾም፣ በጸሎት፣ በስግደት በእንደዚህ በሚስጥራትና በምግባራት እየታደስን መሄዳችንን፣ የዳንነን ስንል ደግሞ መጨረሻ ላይ በክብር መቆማችንን ያሳያል። አሁን ደግሞ በሚገባ እንያቸው እስቲ። ድነናል። የዳንበት ወይም የተፈጸመው ድህነት ይህ ክርስቶስ በመስቀል ላይ የከፈለው ዋጋ ከኃጢአት ቅጣት ነፃ የወጣንበትና በጥምቀት የተቀበልነው ጸጋን ያሳያል። ኤፌሶን ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ እንጂ ከእናንተ አይደለም። ቲቶ ምዕራፍ 3 ቁጥር 5 እንደ ምሕረቱ መጠን በአዲስ ልደት መታጠብና በመንፈስ ቅዱስ በመታደስ አዳነን ይላል። ሮሜ 8:24 ላይ በተስፋ ድነናልና ነገር ግን ተስፋ የሚደረገው ነገር ቢታይ ተስፋ አይደለም። እንድናለን። አሁን በሂደት ያለንበት ድህነት ይህ የቅድስና ሕይወት በንስሐና በገድለ ኃጢአታችንን እያሸነፍን የምንሄድበት የዕለት ተዕለት ሂደት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ወይንም እየዳንን ላለን ግን የእግዚአብሔር ኃይል ነው ይላል። ለምንድን ሲል ይህ እንዲታወቅ ይፈለጋል። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 በእርሱ ለመዳን እንድትችሉ አሁንም እንደተወለደ ሕፃን ተንኮል የሌለበት የቃሉን ወተት ተመኙ ይላል። የዳንነን እንድናለን። ገና የሚፈጸመው የመጨረሻው ድህነት ይህ በጌታችን ዳግም ምጽአት ጊዜ ከሞትና ከጥፋት ሙሉ በሙሉ የምንድንበት ተስፋ ነው። ሮሜ ምዕራፍ 13 ቁጥር 11 ላይ ካመንበት ጊዜ ይልቅ አሁን የመዳናችን ወደኛ ቀርበዋል ይላል። ማቴዎስ 24 ቁጥር 13 ላይ እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ዕብራውያን ምዕራፍ 9 ቁጥር 28 ላይ እንዲሁም በክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ድነናል ስንል ለምን በኃጢአት እንወድቃለን? ብዙ ሰዎች አንዴ ካመንን ድነናል ብለው ያስባሉ። ነገር ግን በሃይማኖታችን በቤተ ክርስቲያናችን ድነናል ስትል ከቀድሞ የሞት ፍርድ ነፃ ወጥተናል፣ የአዳም ዕዳ ተከፍሏል፣ ወደ እግዚአብሔር መንግሥት ለመግባት መብት አግኝተናል። አንድ ሰው ወደ ሆስፒታል ገብቶ
ሕክምና መጀመሩ ዳነ ሊያስብለው ይችላል። ነገር ግን ሙሉ በሙሉ ጤነኛ ለመሆን የሐኪሙን ትእዛዝ መከተል አለበት። የእኛም ድነናል እንዲህ ነው እንድናለን የሚለው ሂደት ለምን አስፈለገ? ተጋድሎ ቅዱስ ጳውሎስ መዳናችሁን ፈጽሙ ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12 ያለው ለምንድን ነው? ድነት በጸጋ የሚሰጥ ስጦታ ቢሆንም እኛ ደግሞ በነጻነት ያንን ስጦታ መቀበልና በውስጡ መኖር አለብን። ይህ ደረጃ መንፈሳዊ ውጊያ ያለበት ነው። በውስጣችን ያለው ክፋትና በውጭ ያለው አደም እንዳንቀደስ ይፈታተነናል። ንስሐ መግባት፣ መጾም፣ መጸለይና ለሰዎች ቸር ማድረግ እንድናለን የሚለውን ሂደት ውስጥ ጉልበት ይሆነናል። እስከ መጨረሻ የሚጸና ይድናል ይላል በማቴዎስ ወንጌል ምዕራፍ 4 ቁጥር 13። ይህ ጥቅስ የመጨረሻው ድህነትን ደረጃ ያሳያል። ለጠቢው ሰው አንድ ቃል በቂው ነውና እንድናለን፣ ድነናልም፣ እየዳንን ነው የሚለውን ሶስቱንም በአንድ ላይ አጠቃላይ የያዘ ጥቅስ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 እስከ 8 መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ይላል። ስለዚህ የዳንኩ ነኝ ብሎ መታበይ ወይም አልድንም ብሎ ተስፋ መቁረጥ በኦርቶዶክስ ትምህርት ቦታ የለውም። ይልቁንም በተስፋና በጥንቃቄ መጓዝ ይገባል። ወስብሐት ለእግዚአብሔር። ሰው ልሁን ደግሞም ይቅርታ ሚሳንህ የለም ታስችላለህ ጌታ፣ ሚሳንህ የለም ታስችላለህ ጌታ።